ይህ የቱርኩ ፕሬዝዳንት ረሲብ ጣይብ ኤርዶሃን ለሁለተኛ ጊዜ ወደ ኢትዮጵያ ያደረጉት ጉብኝት ነው። ከ10 ዓመታት በፊት ጥር 2008 የተደረገም ጉዞ ነበር። የጉዞ ዓላማ ደግሞ ኢንቨስትመንትን ማብዛት፣ ልማትን መደገፍ፣ ኢትዮጵያ በምስራቅ አፍሪካ በኩል የምታከናውነውን የሰላም ሥራ ማገዝ የሚል ነው። ባጭሩ ያኔውም ሆነ ከዚያ በፊት የነበረው የቱርኩ አለቃ ጉዞ ሰውን በሚያድን ብቻ ሳይሆን የኢትዮጵያውያንን ሕይወት በመታደግ ላይ ያተኮረ ውል ለማሰር ነበር። እሱም ተደርጓል። ይሄኛው ደግሞ ጠቅላይ ሚኒስትር አብይ ወደ ቱርክ ያደረጉት የመጀመሪያው ጉዞ ነው። አብይ በስልጣን ዘመናቸው ወደ ቱርክ 2 ጊዜ ይፋዊ ጉብኝት አድርገዋል። ሁለቱም ጉብኝቶች ዓላማቸው ግልጽ ያለ ነበር። ጦርነትና ጠመንጃ፣ ሰላም ማጣትና መግደያ ፍለጋ የሚል ስም ጥቅልል ያደርገዋል። የመጀመሪያው ጉብኝት በነሐሴ 2013 ሲሆን ግቡ ድሮን መግዛት ነበር። ከዚያ በፊት የቱርኩ ፕሬዝዳንት ወደ ኢትዮጵያ ሲሄዱ ለልማት ነበር። የአገራቸው ልጆችም ወደ ኢትዮጵያ ሲልኩ ሄዳችሁ አልሙ፣ ፋብሪካ ክፈቱ፣ ቅርስ ጠግኑ፣ ከኢትዮጵያ ጋር መክራችሁ ምስራቅ አፍሪካን ሰላም ለማድረግ አግዙ ብለው ነበር። ባጭሩ የሰው ሕይወት እንዲሻሻል ስሩ እያሉ ነበር። በዚህም ከ200 በላይ ቱርካዊ ድርጅቶች በኢትዮጵያ የጸረ ድህነት ልማቶች ላይ ዘምተው ነበር። በዚያ በ2013 ክረምት አብይ አህመድን ለመጀመሪያ ጊዜ ሲያገኙ የቀረበላቸው ጥያቄ ግን ሰው መግደያ ድሮን፣ ልማት ማውደሚያ ቦምብ ሽጥልኝ የሚል ነበር። ከዚያ በፊት እሳቸው ነበሩ ወደ አዲስ አበባ ልምጣ ብለው የሚሄዱት። በኢትዮጵያ ሲገኙም አጀንዳቸው ልማት ነበር። በአብይ አህመድ ዘመን ግን ወደ አንካራ የምትመላለሰው አዲስ አበባ ነች። እነሆ ከዚያን ጊዜ ከዛ ከነሐሴ 2013 ጀምሮ ኢትዮጵያ ከሰሃራ በታች ካሉ አገራት ሁሉ ብዙ የቱርክ ድሮን የገዛችና የራሷን ዜጎች በዚሁ ድሮን የገደለች ቀዳሚ አገር ሆናለች። ፋብሪካዎች እየተዘጉ ድሮኖች ይሸመታሉ። አሁን ኤርዶሃን አብይ የተባሉት ግንባር ቀደም የጦር መሳሪያ ደንበኛቸውና ሸማቻቸው ናና ጎብኘኝ ብለዋቸው ወደ አዲስ አበባ የመጓዛቸው ነገር እርግጥ ሆኗል። ብልጽግና ኢትዮጵያን ከየት ወደ የት እንደወሰዳት ትክክለኛ ማሳያ ቱርክ ነች የሚል ንግግር ቢሰማ ልክ ነው። አገሪቱን ከልማት ወደ ጥፋት፣ ከዲፕሎማሲ ስኬት ወደ ውርደት እንዴት እንደቀየራት ባይራክታር፣ የአፒ መርከዚ፣ አይካዲስ ወዘተ የተሰኙትን ድርጅቶች ብቻቸውን መመልከት በቂ ነው። እዚህ ጋር ግን አብይ አህመድን ወደ ቱርክ የወሰዳቸው ማን ነው? እዚህ ሀገር ጥሩ መግደያ እንዳለስ ማን ነገራቸው? የሚሉትን ጥያቄዎች ማንሳት ያስፈልጋል። ለጥያቄዎቹ ምላሽ ስንፈልግ ፋሃድ ያሲን፣ መዓዛ አብርሃም፣ መሐመድ አብዱላሂ፣ ሙላቱ ተሾመ የተባሉ ሰዎች ይነሳሉ። እንዴትና በምን የሚለውን በዝርዝር እንመለከተዋለን። ለመሆኑ ግን አብይና ኤርዶሃን መስማማት የሚችሉት ሰዎች ናቸው ወይ? የአብይ አህመድ ተስፋፊነት፣ ጦረኛነትና የምስራቅ አፍሪካ ፖሊሲ ከቱርኩ ፕሬዝዳንት ጋር ይጣጣማልን? ኤርዶሃን የሙስሊም ወንድማማቾች ህብረት ርዝራዦች አሉበት የሚባለውን የአልቡህራንን ኃይል በሱዳን ይደግፋሉ። አብይ ደግሞ ይህንን ኃይል ለመውጋት ከኤምሬትስ የተሰጣቸውን ትዕዛዝ እየፈጸሙ ቆይተዋል። አሁንም ይህንኑ ሰፋ አድርገው ሊቀጥሉበት ወታደራዊ ሰፈር እስከ መመስረት መድረሳቸው ይፋ ሆኗል። ለመሆኑ ግን ይህ ከቱርኩ ሰውዬ ጋር የሚያስማማቸው ነገር ነው ወይ? የአብይ አህመድ የግጭት ፖሊሲ ሶማሊያ በደረሰ ጊዜ ጠቅላይ ሚኒስትሩን ቱርክ ድረስ ጠርተው የፈረሙትን የመግባቢያ ሰነድ ያስቀደዱት ኤርዶሃን ያችን ነገር አሸንፈዋል። በሱዳንና በሌሎች አካባቢዎችስ የኤርዶሃን የኢትዮጵያ ጉዞ ምንም እንኳን አብይናልኝ ብለው ስለጠሯቸው የሚከናወን ቢሆንም መነሻ ምክንያቶች አሉት። ባሳለፍነው ዓመት ከሐሰን ሼክ መሐመድ ጋር በአንካራ ሲያፈራርሟቸው ሰላም ካወረዳችሁ ሁለታችሁንም እጎበኛለሁ ብለው ነበር። ይህ ግን ከ1 ዓመት በላይ ዘግይቷል። ለምን? ኤርዶሃን አብይን ከማነጋገራቸው በፊት የ4 ኪሎን ላኪና አለቃ መሐመድ ቢን ዛይድን ለማግኘትና ለማነጋገር ወደ አቡዳቢ ሊበሩ ነበር። ሆኖም ቢን ዛይድ ታመው አልጋ ላይ በመዋላቸው ምክንያት አልተሳካም። ታዲያ ላኪውን ሳያናግሩ ተላላኪውን ማነጋገር ነገሩን ሙሉ ያደርገዋል ወይ? በዝርዝር እንመለከተዋለን። አብራችሁን ቆዩ። ይህ የኢትዮጵያ የዲፕሎማሲን ታሪክ ከፍ ያደረጉት ቀዳማዊ ኃይለ ሥላሴ በቱርክ ካደረጓቸው ጉብኝቶች የአንዱ ነው። ጊዜው ደግሞ የካቲት 24 1959 ከዛሬ 59 ዓመታት በፊት ግርማዊ ጃንሆይ እንኳን ደህና ገቡ የሚለው የአማርኛ ገለጻ የተጻፈውም በቱርክ ለመጀመሪያ ጊዜ ጉብኝት ሲያደርጉ ነው። ንጉሱ በዚያ ጉብኝታቸው ወቅት ለአገሪቱ መሪ ይዘውት የሄዱት ስጦታ
ይህ በምስሉ ላይ የሚታየውና ራሳቸው ንጉሱ ዘውድ ደፍተው የተነሱት ፎቶ ነው። ይህንን ያደረጉበትም ምክንያት ነበራቸው። በ1923 የኢትዮጵያ ንጉሠ ነገሥት ሆነው ዘውድ ሲደፉ አዲስ አበባ ከተገኙት ሀገራት መካከል ቱርክ አንዷ ስለነበረች ነው። በዚያን ዕለት የተነሱትን ዘውድ የደፉበትን የወጣትነታቸውንም ፎቶ ለወቅቱ ፕሬዚዳንት ጀቭዴት ሱናይ ሰጥተዋቸዋል። ይህ የንጉሱ ዘውድና አንበሳ ያለበት ፎቶግራፍ በአሁኑ ወቅት የቱርክ አባት ተብለው በሚጠሩት በፕሬዚዳንት ገማል አታቱርክ ስም በተሰየመ ሙዚየም ውስጥ ከእይታ ተደብቆ በክብር ተቀምጧል። ቱርኮች አብዝተው የሚወዱት የኢትዮጵያዊ ንጉሥ ስጦታ ከ3 ዓመታት በፊት ለመጀመሪያ ጊዜ ለሕዝብ እይታ ክፍት ተደርጎ ታይቷል። ቀዳማዊ ኃይለ ሥላሴ ወደ ቱርክ ባቀኑ ጊዜ ከጎበኟቸው ቦታዎች አንዱ የአገሪቱ ዘመናዊ አባት የሚባሉት የገማል አታቱርክ መካነ መቃብር ነው። ያንን ካደረጉ በኋላ ያሰፈሩት መልእክት ደግሞ በእንግሊዝኛና በእጃቸው ጽፈው የፈረሙበት ይህ በምስሉ ላይ የሚታየው ጽሑፍ ነው። ለሀገራቸውና ለሕዝባቸው አገልግሎት ራሳቸውን የሰጡት የቱርክ ሕዝብ አገልጋይ የነበሩትን የሟቹን ከማል አታቱርክን የመጨረሻ ማረፊያ ጎብኝተናል። ለሀገራቸው ያበረከቱት ብሔራዊ አገልግሎት ለመላው ዓለም ጥሩ አርአያ ሆኗል የሚል የአማርኛ አቻ አለው። የቱርክና የኢትዮጵያ ግንኙነትም ደርዝ ያለው ሆኖ የታየውና በተቋማዊ መልክ የተገለጠው በቀዳማዊ ኃይለ ሥላሴ ዘመነ መንግስትና በአታቱርክ ዘመን ነው። በኦቶማን ቱርክ ዘመን ሐረር ከተማ ላይ ቆንስላ የነበራት ቱርክ ሪፐብሊክ ኦፍ ተርኪ ከተባለች በኋላ አህመድ ሙኒር በተባሉ ሰው የሚመራ ልዑክ ወደ ኢትዮጵያ በመላክ በ1918 ዓ.ም ማለትም ልክ የዛሬ 100 ዓመት በአዲስ አበባ ቆንስላዋን ከፈተች። ይህም ከሳራ በታች ካሉ የአፍሪካ ሀገራት ሁሉ ቱርክ ኤምባሲ የከፈተችበት የመጀመሪያዋ አገርና ከተማ ያደርጋቸዋል አዲስ አበባና ኢትዮጵያን። ኢትዮጵያም ከ7 ዓመታት በኋላ በ1925 በቱርክ ኤምባሲ ከፈተች። ብርሃነ ማርቆስም የመጀመሪያው የኢትዮጵያ አምባሳደር በቱርክ ሆነው ተሾሙ። ቀዳማዊ ኃይለ ሥላሴ ኤምባሲውን ከመክፈታቸው በፊት ከአታቱርክ 3 ጊዜ ደብዳቤዎችን ተለዋውጠዋል። ከኤምባሲው መከፈት በፊት የጻፉት የመጨረሻው ደብዳቤ በሁለቱ ሀገሮቻችን መካከል በመታደል ጸንቶ የሚኖረው እውነተኛ ወዳጅነት እየሰፋና እየጠበቀ እንዲሄድ ምኞትዎን ተካፋይ መሆናችንን እናሳውቅዎታለን ሲሉ ገልጸውት ነበር። ይህ ከሆነ ከጥቂት ዓመታት በኋላ ጣሊያን ኢትዮጵያን ወረረ። ዓለም ሁሉ በዝምታ የሚመለከተውን ሙሶሎኒን ለመቃወም የደፈሩት የቱርኩ ፕሬዚዳንት አዲስ አበባ የነበሩትን አምባሳደራቸውን ወደ ቀዳማዊ ኃይለ ሥላሴ ልከው የንግድና ኢንቨስትመንት ስምምነት ተፈራረም ሲሉ ትዕዛዝ ሰጡና በተዘዋዋሪ የምናውቀው ንጉሱን ኃይለ ሥላሴን እንጂ የወራሪውን ሙሶሎኒን እንዳልሆነ አሳዩ የሚሉት ቢላል ሲምሲር የተባሉ ቱርካዊ ደራሲ ያ ስምምነት ሲፈረም ጦርነቱ ወደ አዲስ አበባ እየተጠጋ ነበር ይላሉ። በቱርክ አክዴዝ ዩኒቨርሲቲ የታሪክ ፕሮፌሰር የሆኑት ዶክተር ነጌሶ ጂማ ሴዱርስ በተሰኘ ጆርናል ላይ ተርኪ ኤንድ ኢትዮጵያ ሪሌሽንስ ሂስቶሪካል ፐርስፔክቲቭ በሚል ርዕስ ባስነበቡት ጥናት ደግሞ ቱርክ በዚያን ጦርነት ወቅት ደም ለመክፈል ልጆቿ ከኢትዮጵያ ወገን ተሰማርተው እንደነበር ጠቅሰው በጣሊያን ወረራ ወቅት መህማት ወሂብ ፓሻ፣ ፋሩክ ፓሻና ታሪክ ፓሻ የተባሉ 3 የቱርክ ወታደሮች ለወራት ከደጃዝማች ነሲቡ አርበኞች ጋር መዋጋታቸውን ጽፈዋል። በመንግስታቱ ማህበር ላይ ሙሶሎኒ እንዲወገዝና ኢትዮጵያን ለቆ እንዲወጣም በብዙ የተሟገተችው ቱርክ ነግበኔ ብላ በዲፕሎማሲው መስክ የቀዳማዊ ኃይለ ሥላሴን መንግስት ማገዟን አስነብበዋል። ንጉሱ ከቱርክ ጋር የነበራቸው ግንኙነት በንግድ ብቻ ሳይሆን የኢትዮጵያ ሉዓላዊነትና ዳር ድንበር ለማስጠበቅም ጭምር እንደነበርም ጉዳዩን ያጠኑ ድርሳናት ያስገነዝባሉ።